ግባባ የምትፈልግ ከሆነ ከዛሬ ጀምሮ የፈለግከውን ነገር የማረግም ምንም ነገር የማመልክም ማስደረግም ማስተማርም ትችላለህ። ግን አሁን የወጣ ህግ ደግሞ ብታቅ ኖሮ እሱ ተሳስቶ የአንተ እምነት ከነካ ከተሳደበ እሱ እንደምታሰር ወቅ ተሳስቶ ደግሞ አንተም ስለ ነብይ እዚህ ጋር ካወራ ግን ማለት ነው ወላሂ ለምስክሬ ነው ሪካርድ ትደረጋለህ፣ ወደ ህግ አካል ትሄዳለህ ማለት ነው። ስለሳቸው መጥፎ ነገር ካወራክ ማለት ነው። ምን የሰው እምነት ማትነኩት ከሆነ ጥሩ ነው፣ ግን የሰው እምነት አትንኩት። ከዛ ባለፈ ደግሞ ነብይ ማለት ለአንተ ጭምር የተላኩ ሰው ናቸው እሳቸው ማለት ነው። እሳቸው መስደብ ትምህርትን ግን ማስተማር ትችላለህ። ሮዛ ነብዩ አማርኛ ይናገራሉ እንዴ? ስማ ሰው እኮ ናቸው፣ እንዳንተ ሰው እኮ ናቸው። እዚህ ዱንያ ላይ ነበሩ ሞቱ። በቃ እሳቸው አረብኛ ለሚናገሩ ለአረቦች ብቻ የተላከ በመካ ዙሪያ ላሉት የተላከ ነው። እኔ ደግሞ አረብኛ አልችልም። ለእስልምና ከዚህ በፊት ክርስትና ሳይኖር ሙስሊም ሳይኖር የተለያየ እምነት ነበረ። እዚህ ጋር ስማኝ፣ ከዛን የተለያየ እምነት ላይ ነብይ ተላከ። ነብይ ስላክ ደግሞ ለሁሉም ዓለም ነው የተላኩት። አረ በቃ መሐመድ አረቦችን የተላከው ወይስ እሱን እንተውና ለጊዜው ተረተረቱን ወደ ቶፒኩ መልሰው ብዙ ቦታ ከተተችን። አረ ብዙ ቦታ አይ ሮዛ ብዙ የምታጣቅም አጋንንቶች ወንድሞቿ እንደሆኑም ብዙ የምታውቅ አይመስለኝም። ችግር የለውም። ሜይ ቢ ከፈለገች ልናሳያት እንችላለን። ኡስታዞቻቸውም ያምናሉ። ከአፍተሮል ቁርአንም ይናገራል፣ ሀዲስም አለ። እንዳጠቃላይ ሙሐመድ ሙስሊሞች የጂኒዎች ወንድሞችና እህቶች እንደሆኑ ተናግሯል። የአጋንንቶች ማለት ነው። ኦኬ አሁን ወደ ነበርንበት እንመለስ። ሜይ ቢ ለሁሉም እሺ፣ አቡ ካሊድ ቀጥል። አቡ ካሊድ እንዴት ነህ? አለን ሰላም ናችሁ? ደህና ቆያችሁኝ? ዛሬ ድምፅ ለቀቅ ብሏል። በደንብ አፍጥረሃል ማለት ነው። ምን ነው ትቀልዳለህ? አመት በዓል እኮ ነው። አመት በዓል እኮ ነው። ፈካ ማለት አለበት እንጂ። ታረድክ? ታርዷል? ኢድ አልፈጥር ብዙ ጊዜ ይታረዳል። በደንብ ነው እንጂ ኢድ አልፈጥር። ኦኬ ኢድ አልደሃ ነው እንትን ለኢድ አልደሃ ነው የሚባለው። በደንብ የሚታረደው ምን ላይ ነው? አረፋ ላይ የእርድ በዓል እሱ ነው። ያው እዚህ ላይም እንደሚታረድ አውቃለሁ። አክቹዋሊ ኦኬ አይ ቲንክ አንተ የአባሾችን አቂዳ ትቀበልማል። እነሱ ያረዱትን ትበላለህ እንዴ? ሱናሚካ እንዴ? ቆይ አቂዳቸውን አልቀበለውማ። አቂዳቸው እንዴት ነው የሚቀበለው? አቂዳቸውን ካልተቀበልክ እኮ ያረዱትን ማበላም ማለት ነው። ትበላለህ? እሱ ላይ ክላፍ አለበት። ምን አይነት ክላፍ? የዑለማዎች ክላፍ አለበት። ለምሳሌ ይበላል አይበላም የሚል አንተ ከየትኛው ነው? ይበላል ከሚሉት ወይንስ አይበላም ከሚለው? ትክክለኛ ሰሂህ ከሆነ የሆነ ማስረጃ የሰጡኝ ዑለማዎች ይቀበላሉ። የትኛው ነው? እኮ ሂላፍ አለበት ካልክ እኮ ሁለቱንም ሰምተሃል ማለት ነው። ይበላል የሚሉትንም አይበላም የሚሉትንም። የክርስቲያኖችንስ? የክርስቲያኖችን ያው በጣም ችግር በሆነ ሰዓት መብላት ይቻላል። አላህ ፈቅዷል። በጣም ምግብ ከጠፋ አቡ ካሊድ ለምን ተዋሻለህ? ቁርአኑ ፈቅዶ ሳለ የክርስቲያኖችም ይከለከለ። አይ ችግር ላይ ከሆንኩኝ ይቻላል። ምግብ ከጠፋ አካባቢው ላይ ኖ ችግር ላይ ከሆንክ ብቻ አይደለም የመጽሐፉ ሰዎችን ምግባቸውን እንድበላ የከለከለ ፈቅዶልህ የለ እንዴ?
ማንኛውም የሚያወራው ለሁሉ አንዴ ችግር ላይ ከሆንኩ ነው። ኖ ቁርአንህ የሚፈቅደው የመጽሐፉ ሰዎች አይሁዶችና ክርስቲያኖች ያረዱት አልከለከለህም። ኡስታዞችም በዚህ ላይ እኔ ደጋግመው ፈተዋ ሲሰጡ አይቻለሁ። ይቻላል ነው ያሉት። መጽሐፉ ስለፈቀደ ይቻላል ብሏል። አንተ ግን ማያደርግ የአህባሾቹ ዋብያዎች መብላት ይችላሉ አይችሉም በሚለው ላይ ሂላፍ አለበት። የክርስቲያኖችን ችግር ላይ ሳልሆን የፈጣሪ የአላህ ስም ሳይወሳበት የታረደን ነገር መብላት የሚችል አለ የሚሉ በማስረጃ የሚያወሩ አሊሞች ካሉ ስጠኝ። በማስረጃ ካወሩ የአሊሞችን ሳይሆን በማስረጃ የሚያወሩ አሊሞች ካሉ ወይ ተቋም በማስረጃ ያለ ችግር ዝም ብዬ ለጥጋቤ ነብይህ ርቦት ነው የበላው። በሃይበር ጦርነት ላይ የሄደ ጊዜ ላይ አይሁዶች ሲጋብዙት የበላው እንትና አይሁዳዊቷ ያበላችሁ መርዝ ተርቦ ነበር። ነብይህ ምን መርዝ? አይሁዳዊቷ ስጋ አላበላችሁም? ምን ላይ ነው ያለው? እሱ ሐዲስ ላይ ነው። ነብይ ስጋ እንደበላ አታውቅም? በሃይበር ላይ አልኩ እኮ በችግር ጊዜ ይቻላል አልኩ። የምን ችግር ነው የምታወራው? በእናትህ ነብይ ተቸግሮ ነበር እንዴ ከአይሁዶች ምግብ የበላው? የተከለከለና ሲጀምር ቦታውንና ሰበቡን ብናየው ጥሩ ነው። አልተከለከለም እያልኩ እኮ ነው። ሐዲስ ልስጥ። እሺ አንዴ ክርስቲያን መክፈት ትችላለህ? ኦኬ አንዴ እሺ፣ ሊንክ ልላክልህ። አላ ሐኪም ይልህ። ኦኬ እሺ ቆይ እሺ እቲን ሙስላድ አመድም እንትን ጀመት ፈር የሚዝደም አለ ቁጥሩን ካስታወስኩት። እሺ የአይሁዳዊቷ አንድ የጋበዘችው ነው አይደል? ኖ አይደለም። ክርስቲያኖች ምግብ ይቻላል አይቻልም ተብሎ። ኦኬ ችግር የለውም። በሊንኩ መክፈት ስለሚችል ይሄ መጃ 28 30 እሺ ይሄ መጃ 28 30 ኦኬ 28 30 አቡ ካሊድ በቃ አንተ ደግሞ ይህንን ቀላል ጥያቄ ወደኋላ ትመልሰናለህ።